ሰላም ሰላም ውድ ኢትዮጵያኖች እንዴት ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ የምለቅላችሁ ቪዲዮ አዲስ ፕላትፎርም ነው። ፖፖ ላይቭ ላይ፣ ቦሎ ላይ፣ ብዙዎቹ ላይ፣ ሀላ ላይ፣ ዋህዳ ላይ ሰራችሁ ታቁታላችሁ። አይከብዳችሁም። ብዙ አዲሶችም እንዲሁ ቀላል ነው እናንተ። ፓርቲ ወንበር ላይ መቀመጥ ነው። የተወሰኑ ኢትዮጵያኖች አሉ እንደምታዩት፣ እያለ የውጭ ዜጋዎችም አሉ። ፓርቲ ወንበር ላይ መቀመጥ ነው ለሁለት ሰዓት 50,000 ይሰጣል በሁለት ሰዓት ቆይታ ፖይንት። ያ ፖይንት ወደ ዋሌታችን ይገባል ማለት ነው። ዋሌታችን ላይ እናገኘዋለን። ዳይመንድ ይባላል። እሱም በዚህኛው አባ አሰራር ዳይመንድ ይባላል። ያ ዳይመንድ ወደ እውነተኛ ዶላር ይቀየራል። እኔ ገና ከጀመርኩ 3ኛ ቀኔ ነው። ኮይን ደግሞ የሚባል ነገር አለ። ኮይን ራሳችሁ ገዝታችሁ ጋምብል ለማድረግና ሊቭላችሁን ለማሳደግ ነው። ይሄ ለአዲሶች ነው ማወራው። እንደዚህ አይነት ኦንላይን ስራዎች ላይ ለቆዩ ሰዎች ማስረዳቱ ለቀባሪው እንደማርዳት ነው። ስለዚህ ወደ ገደለው ስመጣ እንዴት ነው አሻራ የምንሰጠው የሚለውን አብረን እናያለን። እሺ፣ ወደ ፕሮፋይላችን እንሄዳለን። ሴቲንግ ላይ እንሄዳለን። እዚህ ጋር ኢሜይላችን ባይንድ እናደርጋለን። ሴኩሪቲ እናጠናክራለን ማለት ነው። ከዚህ ውጪ ሌሎቹን ነገር ላሳየ። ዴሊ ታስክ እና ሆስት ታስክ የሚባል ነገር አለ። ሆስት ስትሆኑ ታስኮቹ ምንድናቸው የሚለው ሰው ስትጋብዙ እስከ 0.07% ድረስ ታገኛላችሁ። ሞመንቶችን ፎቶዎችን ፖስት ስታደርጉ 100 ኮይን ታገኛላችሁ። እያለ ጌም ተጫውታችሁ ኦሽን ሃንት ላይ እያለ 200 ኮይን እያለ እነዚህ ታስኮች ሲፈጸሙ እስከ 10,000 ኮይን ታገኛላችሁ። ይሄ ዴሊ ታስክ ነው። ሆስት ታስክ ላይ ደግሞ እንደነገርኳችሁ ቅድም 2 ሰዓት ሲቆዩ ለሰባቱ ቀን 50,000 ማባዛት ነው በሰባት ቀን ማለት ነው። ጥሩ ከፋይ ነው። ከሌሊቱ 6 ሰዓት ላይ ይቀያየራል ያለው ነገር። አብረን ቀጣዩም ነገር እንዳስረዳችሁ የኔን አይዲ እዚህ ጋር እንደምታዩት አይዲ አለ። በዚህ አይዲ ሰርች አድርጉኝ። ኤጀንት ነኝ ላሰራችሁ። አብረን እንስራ፣ አብረን እንደግ እላችኋለሁ። ኤጀንት እኔ ስልክላችሁ ለምሳሌ አብዱ ለኔ ኤጀንትነት ሲልክ ሪስፖንድ ስል ይሄ ይመጣል። ኦኬ፣ እኔ ኦሬዲ መልስ ስለሰጠሁት ነው። እናንተ ሪስፖንድ ትሉና የኔን አይዲ እዛ ጋር ትሞላላችሁ ማለት ነው።